ተቀብያለሁ። በመጽሐፍ ቅዱስ ታምኛለሽ? አንተ ፕሮፋይል ምንድን ነው? በመጽሐፍ ቅዱስ ታምኛለሽ? ፕሮፋይል ምንድን ነው? በመጽሐፍ ቅዱስ ታምኛለሽ? ምን አገባ ስለ መጽሐፍ ቅዱስ? እሺ ካላገባኝ ማለት ሳነበው ዛሬ እንዴት እንዳቃጠለች ሳነበው ካልታጠብን አይቻልም። እንዳታወራ ተጀባ ተሳደብተዋል። እሺ አይቻልም መንካት ነው። ይገርምሻል ግን ኢየሱስ ራሱ ሲበላ እጁን አይታጠብም ነበረ። በቆሻሻ ነው የሚበላው። ይሄ ማሂና አንብቢው አንዴ ምንድን ነው የሚለው? እጅህን ታጠባት፣ እጅህን ታጠብ፣ እጅህን ታጠብ። ስለ መጽሐፍ ቅዱስ አንተ ምን ታውቃለህ? ስለዚህ እሱ መንካት አልችልም ማለት መጽሐፍ ቅዱስ መንካት አልችልም ሳልታጠብ። ግን ይገርምሻል ኢየሱስ ራሱ ሳይታጠብ ነበር የሚያነበው። አሁን ይሄ አንብብልኝ ምንድን ነው የሚለው? በአንተ ስም ኢየሱስ በአንተ ስም አይጠራም። አይጠራም በእኔ ስም። እሺ እሱማ የሚጠራው በአያቱ ስም ነው። ቀጥዬ ምንድን ነው የሚለው እዚህ ጋር? ጨምለቃ ናችሁ እናንተ አይነት ነው። ሁላጠፋበት በአንተ ስም አይጠራም። አንተ ተምረህ ጨርስ። ገና ምንድን ነው የሚለው እዚህ ጋር? ቤቲ እዚህ ጋር ምንድን ነው የሚለው? እስኪ መጽሐፍ ቅዱስ አልኩህ። እሺ ያለ አንቺ አንብቢ፣ በቃ አንቺ አንብቢ፣ እንስማ። አንብቢልን አንቺ እግዚአብሔርን ቃል እስኪ። ጀግና ከሆንሽ አንቺ ጀግና ከሆንሽ ያለ መጽሐፍ ቅዱስን አንብቢልኝ። አያቸው እንደዚህ ቤተክርስቲያን ያፈራቸው እንደዚህ አይነት ሴቶች ናቸው። እንዳንተ አይነቱ ነው። ተመልከቱ ስድባ ምን አይነት እንደሆነ። እቺ በቃ እቺ ናት ቤተክርስቲያን ልጅ፣ ትክክለኛች ናት። ስድባን ተመልከቱ። ቃጤ ጨምር የሆነ የሚያሳዩ አሳዳጊ እንደምድረሽ ነው። ቤትዬ በደላት መጽሐፍ ቅዱስና ቁራን ይዛችሁ እዚህ የምትጨማለቁ እኮ አንቺ ነሽ እኮ ቤትዬ፣ የምትሳደቢ እኮ አንቺ ነሽ። አንድ ይምሩ እንደው አንዳንዴ ግን እንደዚህ ስትናገር እንትን እንዳይል ቤቲ ምኑ ጋ ነው እስቲ ወይ የተሳደብ ነው ያጠፋነው ነገር ምኑ ጋ ነው? ምን አደረግን? ቀጥይ እስቲ ቤቲ ሚውትሽናሽ እና እስቲ ምኑ ጋ ነው ያጠፋነው? ስለ ፕሮፋይል ምንድን ነው ስለ ፕሮፋይል ስላደረግከው ጠይቅ። ምንድን ነው ፕሮፋይል ያደረግከው? ችግር የለውም ግን እናንተ ጥያቄ ልጠይቅ። ለምንድን ነው ጥቁር ጨምላቆች ስላች ተመልከትጨምላቆች አለችው ማለት ነው። በቃ ቤት እኮ የተቀጣያለች ወደዛ በምንም ው ባለጌዎች ጨምላቆች አለች። ምን አጠፋን? የለም ፕሮፋይልህ ለምንድን ነው ጥቁር የሆነው ትለኛለህ። እሺ ነጭ አረጓለሁ፣ በነጭ አለኝ ነገ ነጭ አረጓለሁ። ችግር የለውም አንቺ የሚያስደስትሽ ከሆነ የሰይጣን ስለዚህ ግን በቃ አልተሳደብም ማለት ነው። አቡኪ አንዴ የኢየሱስ ፎቶ ለምንድነው ጥቁር የሆነው እዚህ ጋር? ስለዚህ ሰይጣን ነው ማለት ነው። ኢየሱስ ማለት ፈልገሽ ነው እንጂ አምላክሽ ለምን እንደምትሳደቢው? ኢሳ መልእክተኛ ነው ትላላችሁ። እዚህ እየመጣችሁ መጽሐፍ ይሄ ፎቶ ይሄ የኢየሱስ ፎቶ ነው ለምንድነው ጨምላቆች ናችሁ እናንተ። መጽሐፍ ቅዱስ ለምንድነው ጥቁር የሆነው? መልሽልን። መጽሐፍ ቅዱስ ለምንድነው ጥቁር የሆነው? መጽሐፍ ቅዱስ ለምንድነው ጥቁር የሆነው? መልሽልን። ቀይ እንትን አለው ግን ውስጡ ጥቁር ነው። ለምን ነው ጥቁር የሆነው? የለም በቃ መልስ የለም። የመጽሐፍ ቅዱስ ፕሮፋይል ዝም ብላ ነው። አንተ ትምህርት ተማርሽ፣ ትምህርት ገና አልጨረስክም። ተማር ገና አንቺ የተማርሽ እስኪ አንብቢልኝ። ይሄን ጎበዝ ከሆንሽ በመጽሐፍ ቅዱስ የማታፍሪ ከሆንሽ እስኪ አንብቢልኝ። ምንድን ነው አልጨረስክም? እስኪ አንብቢ። ኢየሱስ እስከ 30 ዓመቱ ነበር የሚጠባው። እኔ ጨርሻለሁኝ አልሐምዱሊላህ። ኢየሱስ ግን 30 ዓመቱ ድረስ ትጠባ ነበር። ላሳይሽ። እሱ አምላክሽ 30 ዓመቱ ድረስ ነበር የሚጠባው። ላሳይሽ። ደስ ይልሻል? በቃ መልስ የላት። እኔ ግን አሳይሻለሁ እንድትማሪ። ላሳይሽ። አምላክሽ 30 ዓመቱ እኔ ጨርሻለሁ። ግን አምላክሽ አልጨረሰም። ኢየሱስ 30 ዓመቱ ድረስ ይጠባ ነበር። ላሳይ በመጽሐፍ ያው ልክፈት መጽሐፍ ተመልከቱ። ሁላችሁም አሁን የከፈኩት ሃይማኖተ አበው እዩት። መጽሐፉን ምን ይላል? ዙም ላግላችሁ በደንብ እንዲታያችሁ እዩት። የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂት ማደግን ወደደ ይላል። አምላክሽ 30 ዓመቱ ድረስ ጡት ይጠባ ነበር። ትቀበይዋለሽ? መጽሐፍ ቅዱስ እሺ፣ እሺ። ይሄ መልሽ ይሄ መልሽልኝ። እሺ፣ ይሄ መልሽልኝ። ለምንድን ነው አምላክ 30 ዓመት ድረስ በአንተ ስም አይጠራም? እሺ፣ ለማንኛውም
አይጠራም፣ ችግር የለውም። ጥያቄ አምላክሽ ለምንድን ነው 30 ዓመቱ ድረስ የማርያምን ጡት የጠባው? 2 ዓመት አይበቃውም እንዴ? ወለይ ቤቴ ወለይ እንዴት ነሽ? አመልሽ ምን ጥያቄ ይሄን ያልኳቸው ይሳደባሉ፣ እኛ በማስረጃ ደግሞ እንሰጣቸዋለን። ያለ መልሽ ለምንድን ነው አምላክሽ ሴጣን ነኝ እኔ? ይገርማል። ግን ታውቂያለሽ ሰይጣን ቤተክርስቲያን ያገለግላል። እንዳንተ አይነት ሰይጣን አገልጋይሽ ነው አንቺ ታውቂያለሽ። ስም ላሳይሽ። ሰይጣን ቤተክርስቲያን አገልጋይ ነው። አንድ ቃል ስታወራ ማለት ነው ከመጽሐፍ ቅዱስ ነው የሚያመጣላችሁ። በመቼ ሰፍራችሁ ነው አሁን እናንተ ስለምትሉት? ኧረ በእናትህ ስከሩ አለ እግዚአብሔር መጽሐፍ ቅዱስ ላይ ጠጡና ስከሩ አለ። ላሳይሽ እሱንም አያቸው እንደ ቀደ እቺ ያታም ክርስትና ቻ በቃ ይሳደባሉ፣ ከዚያ ያወርዳሉ። ላሳይሽ እሱንም ቀጥል እስከዛው አብቂ ያጋ ጀማ ምን ይላል? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት ይላል። እግዚአብሔር ምን አለ? አንድ ሰው ከህይወት ከመረረው አስካሪ መጠጥ ይጠጣ ይላል። ስለዚህ አንቺ ሄደሽ ማድረግ አለብሽ ጠጪና ስከሪ። አምላክሽ ነው ያለሽ። እዚህ መጥተሽ ቅራሬ ከምትተፊብን ከምትሰድቢን አምላክሽን ከምታዋርጅ ሂደሽ ጠጪ። አምላክሽ ነው የመከረው። አምላክሽ ምን አለ እዚህ ጋር? ያው ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት ይጠጣ ድህነቱን ይውጣ። ስለዚህ አንቺ ከምትናደጂ ሂደሽ ፋበይ። አምላክሽ ነው ያለሽ። ያው መጽሐፍ ቅዱስ ላይ ያለ ይሄን የምናሳየው በመጽሐፍ ቃል በቃል በመጽሐፍ ነው የምናሳየው። ጨረስን። ዋናው ግን ሙስሊም ወንድሞቼ እንዳያችሁ ሰው ሲያወራ አትግቢ። ደማከሲ ሰው ሲያወራ አትግቢ። አዳምጪ። እንዳያችሁት አብዛኛው ክርስቲያን መጽሐፍ ቅዱስ ሲከፈት ኢማ ይክደዋል ወኢማ ደግሞ የሙስሊሞች መጽሐፍ ብሎ ይወጣል፣ ወኢማ ይሳደባል። አሁን የቅድሟ ልጅ ያልተሳደበችው ስድብ የለም። እነዚህ ናቸው፣ ሊትራሊ እነዚህ ናቸው። ባይዘዌ ይሄን የተማሩት ከቤተ ክርስቲያን ነው። ባለፈው ማሳይቻለሁ። እዚህ መጽሐፍ ላይ ቤተ ክርስቲያን በመጽሐፍ ደረጃ ጽፋ አስተምራችሁ ተመከሩ። እዚህ ጋር ምን እንደሚያው እዚህ ጋር እዩት። እናንተ የጅብ ዘመዶች አባታችሁ ዝንጀሮ እናታችሁ ጦጣ ብሎ ያስተማራችሁ ቤተ ክርስቲያን ናት። ቤተ ክርስቲያን ስድብ አስተምራችኋለች። ይሁት እዚህ ጋር እናንተ ውሾች፣ እናንተ እባቦች። እንደዛ ከሄድክ እኮ አላህም ይሳደባል። ለምን አጩሂ መጮህ መፍትሄ መጮህ መፍትሄ አይሆንማ እህቴ። መጮህ መፍትሄ እኮ አይሆንም። በአላህ ረጋ በል። ለምን አናውራ? መረጋጋት የሚባል ነገር እኮ አለ። ሁልጊዜ መጮህ የለባችሁም። ዋናው ያው እኛ መጽሐፍ ክፍል አሳይተናል። ቤተክርስቲያን መጽሐፍ ጽፋ መጽሐፍ እዚህ ነበር መጽሐፍ ጽፋ ሙስሊሞችን ስደቡ ትላለች። ያው ቃል በቃል እናንተ እባቦች፣ እናንተ ውሾች፣ የተኩላ ዘመዶች ናችሁ፣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው፣ ለዘላለሙ አሜን። ያው ይሄ እናንተ መጽሐፍ ነው። ሂድበት አቡ ጃ ካላችሁ ሂዱበት። እሰማለሁ ይምራው። በጣም የሚገርም ነው ባይዘዌ እና ያው እንግዲህ ተመልክተናል። አሁን ክስ ማቅረብ ችግር የለውም። ስለምትደነግጡ እንረዳለን። መታችሁ ብዙ ነገር ልትሉ ትችላላችሁ፣ ልትሳደቡ፣ ልትወቅሱ ትችላላችሁ። ችግር የለውም። የነቢያት መንገድ ስለሆነ ማለት ነው። የምትናገሩትን ነገር ግን ዲፌንድ ማድረግ አለመቻል፣ ይሄ በጣም የሚያሳፍር ነገር ነው። እንዲያርጋችሁ አለ። እሺ እናሳ የለም ምንድን ነው ያደረግነው? የለም ምንድን ነው ያጠፋ? የለም ሰው ዝም ብላችሁ ስሜታችሁን ሳይሆን ትክክለኛውን አስተምሮ ተከተሉ። መጽሐፉን እንክፈተውና እናንብበው። ዘዳግም ላይ ያለው ብልብ እስከተቀጠ ብለው ችግር የለም ስናወራ ረጋ ብለን እንትን ችግር ልፈታው ይችላል። ዘዳግም ምዕራፍ 23 ያለ አንብቢው ቀረብ አድርገው። ቆላውም የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ይሄ ማለት ላስረዳ ጠይብ፣ እኔ አላፍርበት መጽሐፌ ነው፣ አፍሬበትም አላውቅም። ይሄ ማለት ወደ እግዚአብሔር ጥያቄ ይሄ ወደ እግዚአብሔር ጉባኤ አይግባ ብሏል አይደል ያልኩ። ይሄ እኮ ወደ እግዚአብሔር ቤተ መንግስተ ሰማያት አይገባም ሳይሆን ጉባኤ ነው። አንደኛ ነገር ቆላውን የተቀጠቀጠ የሚለው ለጣዖት የሰው ነው። ጠይብ ስለ ጣዖት ለጣዖት ምንም አልስቅም። ጌታን ይህ ምንም እንትን የሚል ነገር አይደለም። ለምሳሌ አሁን በእጅህ ታፍርበታለህ፣ በእጅህ ታፍርበታለህ፣ አታፍርበትም። ያም እኮ የራስ አካል ነው፣ አካልህ ነው። የሚያሳፍር ነገር አይደለም።
ለምሳሌ አይኔ ብለህ እንደምትጠራው ያን ለመጥራት ምን ይከብድሃል? እንዴት ወይ በቃ የሆነ ፖለቲካ ሰራህ ኢብራሂም ጌት እንዴ እዛ ጋር የሚለው ቁራዊ ተቀጠቀጠ ነው የሚለው። ምንም የሚያሳፍር ነገር አለው? ሀላስ ምንም የሚያሳፍር ነገር የለም እኮ። ያም ይሄም ሆነ ወደ እግዚአብሔር ጉባኤ አይግባ ያለበት ምክንያት እናመሰግናለን። ደግመሽ ቃሉን እንዳጣዩ ተመልሶልናል። አውዝ ቢላህ ወይኔ ያሳቀኝ ነገር እኮ ማለት ነው። ራሱ አንብባ ምን አለች? አልስቅም አለች። እየሳቀች እኮ ነው እየሳቀች አልስቅም ትላለች። እና ሱብሃንአላህ ዋናው የእግዚአብሔር ቃል እንዲህ የሚያሳፍር ነው። ሌላ ቃል እኮ አለ። ሌላ ቃል ምሳሌ ሞልቷል እኮ ግን ቃል ሌላ ቃል ያኛውን ቃል ይጠቀማሉ። ይሄ እንድትማሩ ይሄ እውነት ከሆነ ስንት ላይ ነው? ጋቤዘው እንትና ይሄ እውነት ከሆነ እቀላቀላችኋለሁ ብላችኋል። ችግር የለውም። እውነቱ እንዲያውቅ ነው የፈለገው። መዝግብልኝ ብቻ ግን አቤል ይሄ መጽሐፍ ቅዱስ ላይ ካለ ኦሪት ዘዳግም 23 ይኸው ከፈትኩት። ኦሪት ዘዳግም አይደለም መኃልየ ነው። መኃልየ ዘሰሎሞን ምዕራፍ 8 ነው። ዘዳግም አይደለም። አሁን የከፈትከው ቃል እንደ አይደለም። ኦሪት ዘዳግም 23 መኃልየ ከፈትኩ ማለት ነው። መኃልየ እኮ ኧረ መኃልየ ይነካሽ አይንሻይም እንዲያው መኃልየ ዘሰሎሞን ምዕራፍ 7 ያው ምን ነካሽ? ክፈች መጀመሪያ ካሜራ ክፈች። ማን ደስ ይበለኝ። ክፈች ተረጋጋ ያለ ክፈች ሆነ ከዛ ችግር ክፈች ሆነ ከዛ እናወራለን። ተባረኪሽ። እናመሰግናለን ለስነ ስርዓትሽ። ይህንን ቃል አይቼ እናንተን እቀላቀላችኋለሁ ካለ ምናልባት ሌሎች ደግሞ ብዙ ቃላትን ብናሳየው እንደው ሊበር ራሱ ይችላል ብዬ ነው ማሰበው። እሺ ማርያም ክፈች ነው የተባልሽው ስለወደደ ስለወደደ ያነ መጽሐፉ ትክክለኛው እዚህ ላይ ነው የሚገኘው። መኃልየ ነው ያለው። ኒኪ ከላይ ላሳይሽ። አሁን የከፈችው እሱን እኛ የከፈትነው አይደለም። ኒኪውና ከላይ ያለው ላሳይሽ። ከከፍ ካሜራውን ከፋጊ ትንሽ ፖለቲካ ነው የምትወዱት። ፖለቲካ ሲሆን ነው እናንተ ታስተምሩ። ካሜራ ከፈችልን እስኪ አንዴ ደስ ይበላል። አታስተምሩም። በህልቅና እናንተን የሚከተሉ ሰዎች ናቸው የሚያሳዝኑ። ክፈች ውስጥ ካሜራ እንዴች ደስ ይበለኝ። ምክንያቱም አታዳምጥማ። ክፈች ካሜራ ነው የምትሰራው። ሄደች ጀማ አያቸው። ይሄን ያልኳቸው እኛ ያለው መኃልየ ክፈች ነው። እሷ የምታው ዘዳግም ላይ ምን አገናኘው? አሁንም ጀግና ክርስቲያን ካለ ይፈል። አሁን ግን እንትና አቤል አለ። አንተ ራስህ ፍረድ። አቤል አሉ። እሺ አሁን እንዴት ታየህ አይደል? እዚህ ጋር ልቆይ ልደራቸው እንደዚህ ከነዚህ ምረጥ። ፈልጋለህ ይምራል። አንተም ክፈት። አቡት ደርድር። አንተም ቆይ እመጣለሁ። ደርድራቸው። ቆይ አንዴ ደርደሩ። እሺ አሁን ከነዚህ ቤት አሉ እኮ እዚህ ውስጥ ግን ማለት ነው ትክክለኛ መሆኑን በምን ላውቅ እችላለሁ? ብዙ እኮ እሺ ሁሉም እናሳይ። ሁሉም ላይ አለ። እዚህ ላይም አለ፣ እዚህ ላይም አለ፣ እዚህ ላይም አለ፣ እዚህ ላይም አለ፣ እዚህ ላይም አለ። ከየትኛውን ጀምር? ምረጥ። አቤት ጉራጌ ማለት ነው ከታሷ እንዳወጣችሁ ዌብሳይት ላይ ገብተውታል። እሺ ወይ ጉራጌ በቃ ቁጥር 1 አየው። እስኪ አንብቦ ድምፅን ከፍ ሰባት ላለው ከቁጥር 1 ጀምረህ አንብቦ። አንተ በእግዚአብሔር ቃል ትስቃለህ። የእግዚአብሔር ቃል እኮ ነው። አሳሳቁ እንዴ ነው ምናምን የሆነ ሰው ሲያሽሟጥጥ አይነት እንትን ሆነ ብዬ ነው። ድምፅህን ከፍ አድርጎ በዚያ ቱቶ ቸቹ ቼቼን እሰጥሃለሁ ትላለች። ተቃለ ምን አይነት እንደሆነ እንትኗ ምን አይነት ነው እንትኗ ላሳይህ። እሺ አንተ ረተው ነውር ነው ይቅርብኝ አትልም እንዲ አሳየኝ። ምንድን ነው
እኔ ቅጥር ነኝ ጡቶችም እንደ ግንብ ናቸው ትላለች። እንትኗ እንደምን አይነት ነው? እንደ ግንብ ነው፣ ትልቅ ነው ማለት ነው። መጽሐፍ ቅዱስ እግዚአብሔር ነው የሚናገር። ትክክለኛ መሆኑን በምን አውቃለሁ? በአፕሊኬሽን ከፈተከኝ አይደለ? በአፕሊኬሽን ከፈኩልህ እኮ በቃ። ይሄ ልጣለው። እሺ፣ በዚህ ደግሞ ላሳይ። በዚህ ላሳይ። ይሁን ይሄ ኦርቶዶክስ ነው። በዚህ ደግሞ ላሳይ። ይሄን ይኸው። እሺ፣ በቃ ያ በዚህ ከፈኩት። አሁን ይሄ ሙሉ መጽሐፍ ቅዱስ አየሁ። ሙሉ መጽሐፍ ቅዱስ ነው። ሙሉ መጽሐፍ ቅዱስ ነው። አይተኸዋል? ይምሩ። ቆይ ግን አንዴ ይምሩ፣ አሁን የተናገርከው ምን አይነት ነው ብለህ ለጠየቅ አለ። ትንሽ ይከብዳል። በቃ ይሄን ትችላለህ። ቀጣይ ደግሞ ያው በዚህ ደግሞ ልክፈትልህ። በዚህ ደግሞ መታለች እነሱ አልፈታም። እሷም አልከፍትም ከዚህ ጋር ተመሳሳይ ያላ። እሺ ግን አልከፍትም ካለች ሳቢል አልከፍትም ካለች ካሜራ አልከፍትም ካለች እኛ ክፈች ያለው አልከፍትም ካለች ምን ትላለህ? እዚህ ውስጥ አስገባችኋለሁ ካሉ በቃ እሺ። ስለዚህ አሁን ታደርጊያለሽ። ስለወደደኝ አንቺ ክፈችለት። ያው ካልከፈተች አልከፍትም ካለች ሌላ ወሬ ካወራች እየረበሸች ነው። ልጁ እስላም ነው። ደስ ይላል። አቤል እስላም ነው ተብለሃል። ኢምራን ካሜራ ክፈችለት ስለወደደኝ። መሀል ክፈችለት። ዛሬ ማለት ነው 2 ልጆችን አውጡኝ እያወጣሁ ነው። አትመውቱኝ፣ አትፍሩ። አየሽ እናመሰግናለን። እሺ ስለወደ ተባረኪ። አሁን ክፈችልኝ። በጣም ደስ ይላል። ምንድን ልትል ልከፍትልን ነው። ማሻአላ አካውንት ልታዘርጋ መሰለኝ። እንትና ማናት ከአጠገባችን ነው። ክፈችና ያሳይሻለሁ። ወላሂ አለ። ክፈችና ያሳይሽ። ችግር ይሄን እንኳን አታውቂም። ታዘቡ እንግዲህ ክርስቲያኖች መሀል ይዘ ሰለሞንን የማያውቁ። እሺ ክፈችው እናሳየሽ። ያሳዝናል። የአምላክ ቃል ነው ብላ የምታምነው መሀልዬን አታውቅም። ከመዝሙራት ሁሉ የበለጠው መዝሙር መሀልዬን አታውቅም። ያሳፍራል። ሎቱ በጣም ያሳፍራል። በጣም ያሳፍራል። የምር አቡጊ ችግር የለም። ትክፈት ሆነ ታገታለ ሰጡ ሰው ቁጥሩ ማህልዬ ከፍቷለሁ። ይሄ እኮ ነው ማህልዬ። ጀግና አሁን ቁጥር 7 ተባረኪ። ጀግና አሁን ቁጥር 7 ምዕራፍ 7 አይዋ። አሁን ከፍ አድርጊው። እስኪ አሳይና። ቆይ ኧረ አይታየም። ሙሉ አሳይ። ሙሉ አሳይ። ሙሉ ከዛ ቁጥር 1 አድርጊ። መነጽር ልበስ። እሺ ቁጥር 1 አድርጊ። አሁን በላይ የሚታይ ማሻአላ። ቁጥር 7 ይሄው ከፈትኩልህ። ቁጥር 1 ምዕራፍ 7 አሁን ከላይ ጀምሪ። አሁን አንብቢው እስኪ አንብቢው። ምን ለእኔ እኮ አይደለሁም የሚከፈትኩት። የፈለገው ሰው እኮ ሌላ ነው። እሺ አቤል አንብብላት። እሺ አቤል አንብብ። በቃ አቤል አንብብላት። ከፍታች እሱ አቤል አንብብ። አቤል አንብብላት። እሺ ቆይ እርስ ወይ ተመለሺ ነሽ ዘንድ ተመለሺ። ምንድን ነው ይሄ? እኮ ምን ምስጋና እኮ ነው። ምን ፈልጋችሁ ነው? ከዚህ እስቲ ሙላ አንብቢውና ከዛ ይገባል። ይሄ እኮ ምስጋና ነው። ትክክል ነሽ። አትከስ ግን አንብቢል። እስቲ ሙላ አንብቢልና እኔ ቀጥይ። እሺ አይ አንብብ ለራስህ በቃ ያላረግም እንዴ አየችው ማለት ነው። ምስጋና ነው። አቤል አንብበው፣ ችግር የለም። በቃ አቤል አንብብላት። አቤል ተመለስ። ምዕራፍ 7 ቁጥር 1 ነው ግን የከፈተችው ይምሩ። እንደዚህ አልመሰለኝ። አቤል ችግር የለም። ትክክል ነው። አቤል አንብብላት። አቤል አንብብ። ይኸው አቅርቤልሃለሁ። ይታይሃል። ክርስቲያኖች ጥያቄ ካላችሁ በቃ ክርስቲያኖች ጋር በጣም ብዙ ቤታቸውን 24 ሰዓት ከፍተው የሚጠብቋችሁ አሉ። የኦርቶዶክስ ትክክለኛ መጽሐፍ ቅዱስ ነው ይሄ። እነሱ የሚሉትና ይሄ ሌላ አንቺ ስለ አማጢሶች አቤል በቃ አንበወሳት እንዳዘጋቡ አንቺ ስለ አማጢሶች ተመለሽ እና የዝንድ ተመለሽ። ከዛ በኋላ ሲመልሻ እዚህ ወደዚያ ጊ በሱላማጢስ ምን ታያላችሁ? እርሷ እንደ መሀይናም ዘፈን ናት።
አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ እንቁዎች ይመስላሉ። ቡም አቤል፣ ያው አቤል በራሷ ካሜራ ዳሌዎችሽ በአንጥረኛ እጅ እንደተሰሩ ዝቅ አድርጊው መልሽ። ቁጥር 3 እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። አሁንም አሳልፊው። ሁለቱ ጡቶችሽ እንደ ሁለት መንታ ሚዳቋ ግልገሎች ናቸው። አቤል አለ እና ቆይ አሁን ጥያቄ ከዚህ ጋር ምንድን ነው አልገባኝም። ረጋቢ አቤል እንደዚህ የሚል ካለ እኔ ሙስሊም ሆናለሁ ብሏል። አቤል አለ እንዴ? ይሄ እኮ ምስጋና ነው። ይሄ እኮ ምስጋና ነው። ምንድን ነው ጥያቄው? ዳሌዋ አላየህም? በሷ ካሜራ እየሳቀ ነው የሚል ቅድም ምንድን ነው ያልከው? እንደዛ የሚል እሷ ካሳየችኝ ሙስሊም እሆናለሁ ብላ ሙስሊም አትሆን ችግር የለውም። ግን አይተሃል አይደለም? እውነታም እንዳለች እኮ ነው። እያመሰግናል